بهديه واقتفى بأثره إلى يوم الدين. እዚህ ትልልቅ ዑለሞች ይገኛሉ። በእነሱ ፊት እንግዲህ መልዕክት ማስተላለፍ ከባድ ነው። አላህ ሱብሓነሁ ወተዓላ ዒልምን በማሰራጨት በኸይር ስራ ላይ ለኡማው አንድነት በመግፋት እድሜያቸውን አላህ ሱብሓነሁ ወተዓላ ረጅም ያድርገው። አላህ ያቆያቸው። ብዙ ወጣቶች፣ ብዙ ሴቶች፣ እናቶች፣ አባቶች የእስልምና ጉዳይ ምክር ቤት ተወካዮች፣ የተለያዩ አካላት ትገኛላችሁ። ኢንሻአላህ የዛሬው ዋናው መሰረታዊ ርዕስ እዚሁ በመድረኩ ላይ እንደተጻፈው ረሱል ሰለላሁ ዐለይሂ ወሰለም ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ ብለዋልና በዛ ርዕስ ዙሪያ የሚያጠነጥን ስለ መልካም ስነ ምግባር ወሳኝነት፣ መልካም ስነ ምግባር ምን ያህል አስፈላጊ እንደሆነ የምናነሳበት መድረክ ነው። ከዚሁ ጋር ተያይዞ የተለያዩ ትልልቅ መሻይኾች ቀደም ብሎ እስልምና የሰላም እምነት የሰላም ሃይማኖት መሆኑን በሰፊው መልእክት አስተላልፈዋል። እስልምና ኢስላም የሚለው ራሱ ሲን ላምና ሚሙ ሁሉም የሚያመላክተው ሰላምን፣ መረጋጋትን እንደሆነ በእስልምና በሰላት ውስጥም ከሰላት ውጭ ሰዎች በሚገናኙበት ጊዜ ለሰላም ከፍተኛ የሆነ ትኩረት የሚሰጥ ሃይማኖት መሆኑን ብዙ ማስረጃዎችና ምሳሌዎች አስተምረውናል። ይህ እዚህ መድረኩ ላይ የምታዩት ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ትልቅ መልእክት ነው የሚያስተላልፈው። የመጀመሪያው ኢነማ ብሎ በአዳት ሐስር ነው የመጣው። አዳት ሐስር ማለት አንድን ነገር ጠቅልሎ በዚያ በተጠቀሰው ነገር ውስጥ ብቻ ማስገባት ማለት። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ኢነማ ቡዒስቱ ሊኡተሚመ መካሪመ አልአኽላቅ፣ እኔ የተላኩትኝ መልካም ስነ ምግባሮችን ሙሉ ለማድረግ ነው፣ ለዚህ ብቻ ነው የተላኩት። ከአነ ሕክመት ቢዕሰት አነቢይ ሰለላሁ ዐለይሂ ወሰለም كأنها تقتصر في بناء الأخلاق وفي تتميمة الأخلاق الكريمة التي حاول بناءها الأنبياء قبل الرسول صلى الله عليه وسلم، ولكنهم تركوا فراغا فجاء الرسول صلى الله عليه وسلم فأتمها. فلذلك قال النبي صلى الله عليه وسلم إنما بعثت لأتمم مكارم الأخلاق، እኔ የተላኩትን ስነ ምግባሮችን ለመሙላት ብቻ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ የሚያመላክተው ከነቢዩ ሰለላሁ ዐለይሂ ወሰለም በፊት የተላኩት ነቢያቶች በሙሉ ስነ ምግባርን ያስተምሩ ነበር፣ ስለ መልካም ባህሪ ያስተምሩ ነበር። ያ ሁሉ አንቢያ አስተምሮ ግን ስነ ምግባር አልሞላም። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያንን የተጓደለና ክፍተት ያለበትን ስነ ምግባር ለመሙላት ነው አላህ ሱብሓነሁ ወተዓላ የላከኝ ብለው ይናገራሉ ማለት ነው። ስለዚህ አንደኛውና ትልቁ ከስነ ምግባሮች ሁሉ የአላህን ሱብሓነሁ ወተዓላ ሐቅ መጠበቅ ነው። የመጀመሪያውና ትልቁ የስነ ምግባር ውጤት ምንድነው? የአላህን ሱብሓነሁ ወተዓላ ሐቅ መጠበቅ። ልክ ነቢዩ ሰለላሁ ዐለይሂ ወሰለም ከሙዓዝ ብን ጀበል ረዲየላሁ ተዓላ ዐንሁ ከእሳቸው ጋር ነበሩና አንድ ቀን በአህያ ተፈናጥቀው ከረሱል ጋር ሙዓዝ ብን ጀበል እየሄዱ እያለ ኩንቱ ረዲፈ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሒማሪ فقال يا معاذ أتدري ما حق الله على العباد وحق العباد على الله؟
فقال له النبي صلى الله عليه وسلم